የአዲስ አበባን መንገዶች ማየታችን እንቀጥል እስኪ እንግዲህ ከፊት ለፊታችን የአዲስ አበባ መዘጋጃ እና ከአድዋ ሙዚየም ጋር የተሰራው አንድ ቀን መፍረሱ የማይቀር የሚመስለኝ የአፍሪካ ህብረት ሐውልት አለ። መፍረስ የሚመስለኝ ዋናውን የመዘጋጃ ቤቱን ምስል ስለሚጋርደው ነው። ይኸው እንግዲህ የአድዋ ሙዚየም አለ፣ ከፊቱ አራዳ ህንፃ እንደ አዲስ ታድሶ ያው ተመሳሳይ ኮፐር ቀለም ተቀብቶ አለ። ከፊት ለፊታችን የአቢሲኒያ ባንክ አናቱ እሱም የኮፐር ወይም መዳብ ቀለም ይዞ እና ጥንታዊ የድንጋይ መልኩን ይዞ ተቀምጧል። ሲኒማ ኢትዮጵያ ስንመጣ ሙሉ በሙሉ ህንፃው ታድሷል፣ ቀለሙም ተቀይሯል። በአዲሱ ቀለም የድንጋይ ቀለምና ግራጫ ቀለሞች እንግዲህ ምርጫቸው ምን እንደሆነ ባይታወቅም ተጨማሪ ግን አዲስ አበባ ፒያሳ ዙሪያ ላይ ያሉ ህንፃዎች ከአድዋ ሙዚየም ጋር ለመገናኘት ሲባል ይመስለኛል የመዳብ ቀለም ተጨማሪ ያላቸው። እዚህ ጋር የምናየው ሁልጊዜም ያለው ምናልባት አይከኒክ የሚባል የኢትዮጵያ አየር መንገድ ቲኬት ኦፊስ ህንፃ ለመብራት ኃይልን አልፎ ከሲኒማ ጎን ያለው መብራት ኃይል አሁን መብራት ኃይል ወጥቶ ሱቆች ገብተዋል። እነዚያው እንግዲህ የምናውቃቸው የፒያሳ ህንፃዎች የቀሩት ጥቂቶቹ ናቸው። አብዛኛው ፒያሳ ሙሉ በሙሉ በሚባል ደረጃ ፈርሶ እየተቀየረ ያለ ቦታ ነው። አዲስ አበባ ውስጥ እንደ ፒያሳና ካዛንችስ ያው ኦልሞስት 100% በሚባል ደረጃ አሮጌው ከተማ ተቀይሮ አዲስ እየተሰራ ነው። ፒያሳ በአጠቃላይ በወንዝ ዳርቻ ልማት የተያዘ ስለሆነ እነዛ የምናውቃቸው ሱቆች በሙሉ ፈርሰዋል ማለት ነው። ስለዚህ ከጀርባ የምናየው በፊት ለፊት በኩል ህንፃዎች የሚሰሩበት ቦታ ነው። ወንዙ ባለበት በኩል ያሉ ግን በሙሉ የነበሩ ኮልኮሌ ቦታዎች በአጠቃላይ የወንዝ ዳር ግንባታ ይዟቸዋል። ስለዚህ አሁን ክፍት ሆኖ እያለፍንበት ያለው መንገድ በሙሉ የእግረኛና የሳይክል መንገዱ ሲቀር ከጀርባው ሳር እየተተከለበት ኮምፕሊትሊ የነበሩ ህንፃዎች ፈርሰዋል። ዞረን ስንሄድ እናየዋለን። አይ ቲንክ ሲያልቅ የበለጠ የምንወደው ይመስለኛል። ፊት ለፊት ያው የፒያሳ የምናውቃት ድምቀት ቀርቶ እነዚህ እንግዲህ ሞዝቮልድ ቲሩም አካባቢ ያሉ ህንፃዎች ናቸው። እነሱ ቀርተዋል፣ በሙሉ አሉ፣ የፈረሱ የሉም። ያው ቀለማቸውን አዲሱ ግራጫ ቀለም ሁሉም ተቀብለዋል። አሁን ወደ ራስ መኮንን ድልድይ አካባቢ እየደረስን ነው። ራስ መኮንን ላይ ለእግረኛ ለምናምን ተብሎ የተዘጋጁ የእግረኛ ድልድይና ሲኖር በላይ በኩል አሁን ፊት ለፊት የምናየው እሱን በወንዝ ዳር ልማት ብዙ የነበሩ የደከሙ ቤቶች የፈረሱበት ቦታ ነው እና አካባቢው እንደ አዲስ ሳር እየሞላ እንግዲህ ወንዙ በሂደት ይጠራል ተብሎ የሚጠበቅ ይመስለኛል። አንድ ቀን ሊጠራ ይችላል። ይሄ እውነት እንግዲህ ቤት እየፈረሰ የተጎዱ ሰዎች ሊኖሩ ይችላሉ ካሉ ያው የሚያሳዝን ሆኖ ይሄ የራስ መኮንን ድልድይ ነው እየተሻገርን ያለ ነው። በግራ በቀኝ በኩል ያው የወንዝ ዳር ልማት የፈረሰችው ፒያሳ ነው ያለችው። ያው ይሄ እዚህ ድረስ ድሮን ቱራኮ የሚባሉ ቱራኮ ፍርፍር የበላ ሰው መቼም አይጠፋም። ወይም ማታ ማታ እየሄደ የጨፈረ ብዙ ሰው ሊኖር ይችላል። ሰፈሬ እዚህ አካባቢ ስለነበረ ብዙ ጊዜ ቱራኮ ምግብ በልቻለሁ። እና ፒያሳ በቃ ራስ መኮንን ይዞ ከላይ ከፒያሳ ጀምሮ ወደ ቅድስት ማርያም የሚወስደው ድልድይ እስከምንወርድ ድረስ በቃ ሜዳ ሆኗል። አረንጓዴ ኤሪያ፣ የወንዝ ዳር ልማት። እንግዲህ ወደፊት ወንዙ ከሞላ ውሃና በቃ የሰው መናፈሻ ብቻ ነው የምናየው ማለት ነው። ከዚህ በኋላ ያለው እውነት ለመናገር በቃ ሌላ አገር የሚመስል መስሎ ጸድቶ የምናያቸው አካባቢዎች ወደ ብርሃንና ሰላም ስንደርስ ማለት ነው። ብርሃንና ሰላምና አካባቢው ያሉ ግራና ቀኝ ያሉ ብዙ ዘመናዊ ህንፃዎች፣ ካፌዎች፣ የልብስ ሱቆች፣ የተለያዩ ሱቆች ያሉበት አካባቢ ሆኗል። ለብዙ ዘመን አዲስ አበባን ያላየ ሰው በጣም የተለየ ቦታ ይሆንበታል። እውነት ለመናገር አዲስ አበባ እንደሚኖር ሰው በጣም ልዩ ሆኖ ከምናያቸው አካባቢዎች ውስጥ ነው። ይህም እንግዲህ ያው ሰማያዊ መስታወቶች እናያለን ፎርቹኔትሊ። ከዛ ውጭ ግን ህንፃዎቹ በሙሉ ያው የከተማዋ አዲስ ቀለም የሆነው ግራጫ ቀለም ነው ያለበት።
አሁን ወደ ብርሃንና ሰላም አቅጣጫ እየተጓዝን ነው ያለነው። ብርሃንና ሰላም አካባቢ ያሉ ህንፃዎች ራሱ ብርሃንና ሰላም፣ የኢትዮጵያ ፕሬስ ድርጅት፣ ቶታል ነዳጅ ማደያ፣ አሳ ቤቱ፣ አትክልት ቤቶቹ አሁንም አሉ። የሚገርመው አሳ ቤቱ አሁንም አለ። አትክልት ቤቶቹ ጁስ የሚጠጣባቸው አሁንም አሉ። በዚህ ቪዲዮ አልታየም እንጂ ከኋላ ወደ ቅድስተ ማርያም መውጫ ላይ ሰፋ ያለ የመኪና ፓርኪንግ ቦታ ተሰጥቷል። እነዚህ ቆመው የምናያቸው መኪናዎች ነዳጅ ለመቅዳት የቆሙ መኪናዎች ነው እንጂ እዚህ አካባቢ ላይ ፓርክ አድርጎ የተገኘ መኪና በአዲሱ ቅጣት 1000 ብር ይቀጣል ማለት ነው። እና እንግዲህ እግረኛ መንገዶቹ አሁን ንጹህ ናቸው፣ ሰፋፊ ናቸው፣ ብዙ ሰው ይጠቀምባቸዋል። እልፍ ብለን ከ4 ኪሎ ድሮ በድልድይ እንሻገር የነበረው አልሄድኩበትም እስካሁን ድረስ። አሁን መሬት ውስጥ ገብተን ወደ ውጭ ይወጣበታል። ጥቂት ሱቆች እንዳሉበት፣ የቡና መጠጫዎች እንዳሉበት ሰምቻለሁኝ። እና ይህ አካባቢ ያለ ከፊት ለፊታችን ቱሪስት ሆቴል ይታያል። እሱም ግራጫ ቀለሙን ተቀብቶ አለ። እንግዲህ ከፒያሳ እስከ 4 ኪሎ ያለው መንገዳችን ይህንን ይመስላል። ብዙ የአዲስ አበባ መንገዶች ቪዲዮ ለትውስታም ለማየትም ለመዝናናትም ብዙ ቦታዎች ላይ አሉ። እየገባችሁ እዩ። ላይክ አድርጉ፣ ሼር አድርጉ።